في إحدى القرى المجاورة በአንድ አቅራቢያ መንደር مرضت الأم አሮጊት እናት ታመመች። فأخذها ابنها إلى المستشفى ልጇን ወሰዳትና ሆስፒታል ውስጥ ትቷት وانتقل إلى العمل ለሥራ ወደ ሌላ ከተማ ተዛወረ። وبعد مدة ከቆይታ በኋላ عاد إلى قرية ወደ መንደራቸው ተመለሰ። وحين سألوه عنه እናቱን በጠየቁት ጊዜ أجابهم أنها ሞታ ቀበርኳት ብሎ መለሰላቸው። وهي على قيد الحياة እሷ ግን በሕይወት እያለች وبعد مدة ከጥቂት ጊዜ በኋላ ذهب أحد سكان تلك የመንደሯ ሰው የሆነ ሄደ إلى مستشفى المدينة ወደ ከተማዋ ሆስፒታል لزيارة قريب ዘመዱን ለመጠየቅ። ودخل المستشفى ሆስፒታል ሲገባም فوجد أم ذلك የዚያን ሰው እናት አገኛት بنفس الغرفة التي የታመመችበት ክፍል ውስጥ። فسألها الرجل بتعجب ሰውየው በመደነቅና በመገረም ጠየቃት። أنت أم فلان؟ አንቺ የእገሌ እናት ነሽ? قالت نعم. እሷም አለች አዎን። قال من أتى بك؟ ወደዚህ ማን አመጣሽ? ومنذ متى؟ ከመቼ ጀምሮስ እዚህ ነሽ አላት። قالت أخبرني ابني منذ سنتين ከሁለት ዓመት በፊት ልጄ ነው ያመጣኝ፣ ከዚያ ጊዜ ጀምሮ አላየሁትም አለች። اسمعوا ماذا تقول. የምትለውን ስሙ። تقول ትላለች والله إني خائفة ወላሂ እኔ በእሱ ላይ እፈራለሁ፣ والله إني خائفة ወላሂ እኔ በእሱ ላይ እፈራለሁ أن يكون قد أصابه مكروه ምናልባት ክፉ ነገር ደርሶበት أو حصل له ወይም መጥፎ ነገር አግኝቶት ይሆን። يا الله ያ አላህ ما أحلم እናት እንዴት ታጋሽ ነች፣ وما أحن እንዴት አዛኝ ነች፣ وما أشفقه እንዴት እርህሩህ ነች። رماها አላት ትቷት ሄደ፣ ረሳት። ولا تزال خائفة እሷ ግን አሁንም በእሱ ትፈራለች። فقام الرجل ሰውየውም አስፈላጊውን እርምጃ ወስዶ وأخرجها وذهب بها አስወጣትና ወደ መንደሩ ይዟት ሄደ። ثم قام بإعداد ከዚያም ትልቅ ግብዣ አዘጋጀና ودعا كل የመንደሩን ሰዎች በሙሉ ጠራ። وألح على ابنه ልጇ እንዲገኝም አጥብቆ ነገረው። فلما اجتمع የመንደሩ ሰዎች ሲሰበሰቡ ومن بينهم ذلك ከነሱም መካከል ያ ልጅ ነበር። سأله الرجل أمام الناس ሰውየውም በሰዎች ፊት ስለ እናቱ ጠየቀው። فقال إنها ماتت እሱም አለ ከሁለት ዓመት በፊት ሞታለች قال إنها ماتت አለ። እሷ ሞታለች ከሁለት ዓመት በፊት። فقام الرجل ሰውየውም ተነሳና وطلب العجوز አሮጊቷን ጠራት። ثم أتى بها أمام الناس በሰዎች ፊት ይዟት متى وقال አለውም هذه أمك يا فلان እገሌ ሆይ ይህች እናትህ ናት። وقال للعجوز ለአሮጊቷም አላት هذا ابنك يا أم እገሌ እናትህ ሆይ ይህ ልጅሽ ነው። فصعق الابن ልጁም በተሰበሰቡት ፊት ደነገጠ፣ أمام الحضور ولم يستطع መናገርም አልቻለም። صدقوني እመኑኝ إنها قصة